አብዛኛዎቻችን ሳናቀው ጤናችን የተወሳሰበ ችግር ውስጥ እየገባ ነው። በተደጋጋሚ በየቀኑ የምንመገባቸው የምግብ አይነቶች ሳናቃቸው የደም የስኳር መጠናችንን እየጨመሩብን ነው። በተለይ ለስኳር ታማሚዎች ችግሩ በጣም የተወሳሰበ ነው። በዚህ ቪዲዮ እንደ አንድ የስነ ምግብ ባለሙያ የስኳር መጠናችንን በከፍተኛ ደረጃ የሚጨምሩ የምግብ አይነቶችን በሰፊው የምናይ ይሆናል። ለቻናላችን አዲስ የሆናችሁ ተመልካቾቻችን ቻናሉን ሰብስክራይብ በማድረግ እስከ ቪዲዮ ፍጻሜ አብራችሁን ሁኑ። ሰላም፣ እንዴት ናችሁ? እኔ ደህና ነኝ። እንኳን በድጋሚ ወደ ቻናላችን መጣችሁ። እንግዲህ በዛሬው ቪዲዮ የምናነሳው በጣም ትልቅ ነጥብ፣ አብዛኛው ሰው እየተዘናጋበት ያለው፣ ብዙ ሰው ትኩረት እየነፈገው ያለው ችግር ነው ማለት ነው። እንግዲህ በተለምዶ ቀን በቀን የምንመገባቸው የምግብ አይነቶች ምን ጥቅም ሰጠን፣ ምንስ ጉዳት አለው ብለን አስተውለን አናቅም። ስለዚህ እነዚህ የምግብ አይነቶች ደግሞ አሁን የምጠቅስላችሁ አብዛኛው ሰው እየተቸገረበት ያለው የደም የስኳር መጠን መጨመር ችግርን ሊያባብሱ የሚችሉ የምግብ አይነቶችን በዛሬው ቪዲዮ ነግራችኋለሁ ማለት ነው። ስለዚህ እነዚህን የምግብ አይነቶች በመቀነስ የደም ስኳራችን እንዳይጨምር ማድረግ እንችላለን። ከዛ በተጨማሪ ደግሞ ለስኳር ህመም ያለንን ተጋላጭነት እንቀንሳለን ማለት ነው። እንግዲህ የደም የስኳር መጠናችንን በከፍተኛ ሁኔታ ሊጨምሩብን ከሚችሉ የምግብ አይነቶች መካከል ደግሞ እነዚህ የተፈተጉ እህሎችን መጠቀም ነው። ከዛ መካከል በተፈተገ ስንዴ የተሰራ ነጭ ዳቦ፣ ነጭ ሩዝ፣ ፓስታ፣ ነጭ ስንዴ፣ ነጭ ዱቄት ተጠቃሽ ናቸው። እንግዲህ እንዴት ነው እነዚህ የምግብ አይነቶች በከፍተኛ ደረጃ የደም የስኳር መጠናችንን ሊጨምሩት የሚችሉት ስንል እነዚህ በውስጣቸው ዝቅተኛ የሆነ የፋይበር መጠን ይዘዋል። ፋይበር የምንለው ደግሞ አሰር በምግብ ላይ እንደ ሽፋን ሆኖ የተቀመጠ ክፍል ሲሆን አሰር በተለምዶ አሰር ብለን እንጠራዋለን እና ዝቅተኛ የሆነ የፋይበር መጠን አላቸው ማለት ነው። እንግዲህ ፋይበር ደግሞ በጣም በከፍተኛ ሁኔታ እነዚህ የደም የስኳር መጠናችን እንዳይጨምሩብን ከሚያደርጉ ነገሮች አንዱ ነው ማለት ነው። ስለዚህ ፋይበር ካነሰው የደም የስኳር መጠናችን በከፍተኛ ሁኔታ ይጨምራል ማለት ነው። ከዛ በተጨማሪ ደግሞ እነዚህ በጣም በከፍተኛ ፍጥነት በሰውነታችን ውስጥ ከገቡ በኋላ ተፈጭተው ወደ ግሉኮስ ቶሎ ይቀየራሉ ማለት ነው። ስለዚህ በዛ ጊዜ አሁንም በከፍተኛ ሁኔታ የደም የስኳር መጠናችን ሊጨምር ነው ማለት ነው። በተጨማሪ እነዚህ የምግብ አይነቶች ሃይ ግላይሴሚክ ኢንዴክስ የምንላቸው የምግብ አይነቶች ናቸው። ሃይ ግላይሴሚክ ኢንዴክስ ስንል ደግሞ ምግብ ወደ ሰውነታችን ገብቶ ተፈጭቶ አብዞርብ ተደርጎ የኃይል ምንጭ የሚሰጥበት ሰዓት ነው ማለት ነው። አንዳንድ የምግብ አይነቶች ከፍተኛ የሆነ የግላይሴሚክ ኢንዴክስ ባህሪ ያላቸው። ለምሳሌ እነዚህ በተፈተጉ እህሎች የሚሰሩ የምግብ አይነቶች ከፍተኛ የሆነ ግላይሴሚክ ኢንዴክስ አላቸው። ይህ ማለት ደግሞ በሰውነታችን ውስጥ ከገቡ በኋላ በከፍተኛ ደረጃ ወይንም ደግሞ በከፍተኛ ፍጥነት ወደ ሰውነታችን አብዞርብ ተደርገው ኢነርጂ ቶሎ ይሰጣሉ፣ የደም የስኳር መጠናችንን ይጨምራሉ ማለት ነው። በሁለተኛ ደረጃ የምናያቸው አሁንም የደም የስኳር መጠናችን ከፍ ሊያደርጉ የሚችሉ የመጠጥ አይነቶች መካከል ደግሞ እነዚህ ጣፋጭ መጠጦች ናቸው። ከነዛ መካከል የለስላሳ መጠጦች፣ ከፍተኛ የሆነ ስኳር የበዛበት ሻይ ወይንም ደግሞ ቡና እና የታሸጉ ጁሶች ተጠቃሽ ጣፋጭ መጠጦች ናቸው ማለት ነው። እነዚህ እንዴት ነው የደም የስኳር መጠናችን የሚጨምሩት ስንል እንግዲህ እነዚህ ስኳር የበዛባቸው መጠጦች ናቸው። ስለዚህ ስኳር የበዛበት ነገር ደግሞ በመጠጥ ወይንም በፈሳሽ መልኩ ሲሆን በከፍተኛ ሁኔታ በሰውነታችን ገብቶ አብዞርብ ወይንም የመመጠጥ ሂደቱ ከፍተኛ ነው ማለት ነው። ስለዚህ በፈሳሽ መልክ ያሉ ስኳር የበዛባቸው መጠጦች ቶሎ ወደ ሰውነታችን ወይንም ወደ ደማችን ገብተው የደም የስኳር መጠንን ከፍ ሊያደርጉ የሚችሉ ናቸው ማለት ነው። ከዛ በተጨማሪ እነዚህ በውስጣቸው ምንም አይነት ፋይበር የላቸውም። ስለዚህ ይህ ማለት ደግሞ ፋይበር የለውም ማለት ደግሞ ይሄ ግሉኮስ አብዞርቢሽን ወይንም የግሉኮስ ወይንም የስኳር በሰውነታችን ውስጥ የመመጠጥ ሂደት አብዞርብ የመደረግ ሂደቱን ከፍተኛ ያደርገዋል ማለት ነው። ከዛ በተጨማሪ እነዚህ ቅድም እንዳልኳችሁ በፈሳሽ መልክ ሲመጡ እነዚህ ስኳር የበዛባቸው መጠጦች በከፍተኛ ሁኔታ የደም የስኳር መጠናችንን ቶሎ ይጨምራሉ ማለት ነው ባንዴ። በሶስተኛ ላይ የምናያቸው ደግሞ ጣፋጮችና ዲዘርቶች ናቸው። ከነዛ መካከል ከረሜላዎች፣ ኬኮች፣ ብስኩቶች ተጠቃሽ ናቸው። እነዚህ በጣም በከፍተኛ ሁኔታ በውስጣቸው ከፍተኛ የሆነ የስኳር መጠንን ይዘዋል። ከዛ በተጨማሪ ዝቅተኛ የሆነ የፋይበር መጠን አላቸው። ስለዚህ እነዚህ የፋይበር መጠናቸው ዝቅተኛ ከሆነ በጣም በከፍተኛ ሁኔታ ወደ ሰውነታችን ከገቡ በኋላ አብዞርብ ተደርገው ተመጠው ወደ ደማችን ገብተው ከፍተኛ የሆነ የደም የስኳር መጠን እንዲጨምርብን የሚያደርጉ የምግብ አይነቶች ናቸው ማለት ነው። እነዚህን በጣም በተደጋጋሚ ስንወስድ በጣም ለረጅም ጊዜ የደም የስኳር መጠናችን ይጨምራል ማለት ነው። አራተኛ ላይ የምናያቸው የደም የስኳር መጠናችንን ሊጨምሩብን የሚችሉ የምግብ አይነቶች መካከል ደግሞ በውስጣቸው ከፍተኛ የሆነ ስታርች ያለባቸው የምግብ አይነቶች ናቸው። ከነዛ መካከል ድንች፣ በተፈተገ እህል የተሰራ እንጀራ፣ በቆሎ ተጠቃሽ ናቸው።
እነዚህ የምግብ አይነቶች እንዴት ነው የደም የስኳር መጠናችን የሚጨምሩ ስንል በእነዚህ ምግቦች ውስጥ ከፍተኛ የሆነ የስታርች ምንጭ አለ። ስለዚህ ስታርች ደግሞ በሰውነታችን ውስጥ ገብቶ ተፈጭቶ ወደ ግሉኮስ ይቀየራል ማለት ነው። ስለዚህ እነዚህ ግሉኮስ ደግሞ በደማችን ውስጥ በመጠራቀም ከፍተኛ የሆነ የደም የስኳር መጠን ሊያስከስቱብን ይችላል። እነዚህም በከፍተኛ ሁኔታ የምንጠቀም ከሆነ ከፍተኛ የሆነ የደም ስኳር ይጨምርብናል። በዝቅተኛ ሁኔታ ወይንም ደግሞ በተመጣጣነ ሁኔታ የምንጠቀም አይነት ከሆነ ደግሞ ዝቅተኛ የሆነ የደም የስኳር መጠን የመጨመር ሂደት ይኖረናል ማለት ነው። ዋናው ችግር እነዚህ የምግብ አይነቶች ላይ ምንድነው? ከፍተኛ የሆነ አጠቃቀም ነው እንጂ ሙሉ ለሙሉ እነዚህን የምግብ አይነቶች ማስወገድ ተገቢ አይደለም ማለት ነው። አምስተኛ ላይ የምናየው የደም የስኳር መጠናችን ከሚጨምሩብን መጠጦች መካከል ደግሞ ማጣፈጫ የተደረገባቸው ወተትና የወተት ተዋጽኦ ናቸው። በውስጣቸው ያለው ከፍተኛ የሆነ የተጨመረ የስኳር መጠን ከፍተኛ የሆነ የደም የስኳር መጠን ሊጨምር ይችላል ማለት ነው። በስድስተኛ ደረጃ የምናየው የምግብ አይነት ደግሞ በፋብሪካ ፕሮሰስድ የተደረጉና የተጠባበሱ የምግብ አይነቶች ናቸው። እነዚህ እንዴት ነው የስኳር መጠናችን ሊጨምሩ የሚችሉት ስንል እነዚህ በውስጣቸው ዝቅተኛ የሆነ ፋይበር ይዘዋል። ከዛ በተጨማሪ ደግሞ ጤናማ ያልሆነ የቅባት መጠን ይዘዋል። እነዚህ በጣም በከፍተኛ ሁኔታ የደም የስኳር መጠንን ሊጨምሩ ይችላሉ ማለት ነው። ምክንያቱም በውስጣቸው ያለው ዝቅተኛ የሆነ ፋይበር እና ጤናማ ያልሆነ ቅባት ለደም የስኳር መጠን መጨመር ዋነኛ ምክንያት ሆኖ ሊቀመጥ ይችላል። እንግዲህ እዚህ ጋር ትልቅ ነጥብ ልትይዙ የሚገባው ምንድነው? የምግብ አይነቶችን መምረጥ እና ደግሞ ምን ያህል መጠን ነው የተመገብኩት የሚለውንም እሱንም ማሰብ አለባችሁ። ከዛ በተጨማሪ ደግሞ የአካል ብቃት እንቅስቃሴም ወሳኝ የደም የስኳር መጠንን ሊጨምሩና ሊቀንሱ የሚችሉ ምክንያቶች ናቸው ማለት ነው። እንግዲህ ከላይ ከጠቀስኩላችሁ መጥፎ ምግቦች ይልቅ በፋይበር የበለጸጉ ፕሮቲን ያለባቸውንና ጤናማ የሆነ ቅባት ያለባቸውን ምግቦች መመገብ ዝቅተኛ የሆነ የግሉኮስ መጠን መጨመር ወይንም የደም የስኳር መጠን መጨመር አላቸው ማለት ነው። ስለዚህ እነዚህን ጤናማ የሆነ የምግብ አይነቶች በመምረጥ ጤናማ የሆነ የህይወት ስርዓት ማካሄድ ትችላላችሁ ማለት ነው። የደም የስኳር መጠንን መቆጣጠር ማሰብ ያለባችሁ ዝቅተኛ የሆነ የስኳር መጠን ብቻ መጠቀም ሳይሆን እንዴት ነው ቀን በቀን የምጠቀማቸው የስኳር መጠኖች የደም የስኳር መጠንን ሊጨምሩ የሚችሉት የሚለውን ነገር ማሰብ ይኖርባችኋል ማለት ነው። ስለዚህ ዋነኛው ምክንያት ለደም የስኳር መጠን መጨመር የስኳር መጠን በአንዴ መመገብ ሳይሆን ቀን ተቀን ወይንም ለረጅም ጊዜ የስኳር መጠን አመጋገብ ካለ ሊጨምር ይችላል ማለት ነው። ስለዚህ እነሱን በመከላከል ከፍተኛ የሆነ የስኳር መጠን እንዳይኖር ማድረግ እንችላለን። በዛሬው ቪዲዮ ለእናንተ ይጠቅማል ብዬ ያሰብኩትን የደም የስኳር መጠንን በከፍተኛ ሁኔታ ሊጨምሩ የሚችሉ አንዳንድ የምግብ አይነቶችን ነግሬያችኋለሁ ማለት ነው። ስለዚህ ቪዲዮ ጠቃሚ ሆኖ ካገኛችሁት ቪዲዮን ላይክ በማድረግ ቻናሉን ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን ይችላል።